ትላንትና ስለተሰጠኝ ምላሽ እጅግ አድርጌ አመሰግናለሁኝ። እንደምታውቁት ያው በገበሬ ነኝ። ግብርና የገቢ ምንጭ ነው። ሰርቼ ነው የምኖረው። እና የመጨረሻው ዘመን ግን አጥኚ ነኝ። አሁን ዛሬ ያው ሚዲያ አልተከታተልኩኝም ከነጋ ጀምሮ ማለት ነው። ልክ ይዤ ያደርኩትን ሀሳብ ነው ማስተናገድ የምፈልገው። ውጤቶቹ ምንም ሊመስሉ ይችላሉ። በዚህ መንገድ ነው ሀሳቤን ማስተላልፈው። የአሁኑ ጦርነት በፑቲንና በቢንያሚን ኔታንያሁ መካከል የሚደረግ ጦርነት ነው። የውክልና ጦርነት ነው። የእግዚአብሔር መንግስት እሳቤ እግዚአብሔር በዚህ ዘመን ኢላማው የመቅጫ ስለሆነ የእግዚአብሔር የመቅጣት ፕሮግራም በፑቲን ይወከላል። የመቀጣት ጉዳይ ደግሞ በቢንያሚን ኔታንያሁ ይወከላል። አስረዳቸዋለሁ። ለዚህ መነሻ የሚሆኑ ግን ሁለት ባክግራውንዶች አሉ። በሁለቱ መካከል ከፍተኛ የመጋጨት ምክንያት የሆነ ዛሬ እንደሰማችሁት ትላንትና አካባቢ እንደሰማሁት ቢንያሚን ኔታንያሁ ወደ ግሪክ ጦርነቱን አስጀምረው ሄደዋል። ጦርነቱን ከዛ ሆነው ለመምራት ነው የሸሹት ፑቲንን ይመስለኛል። ምክንያቱም በኢራን መሳሪያዎች ሊመታ ይችላል ወይም ትክክለኛ መረጃ ልትሰጥ ትችላለች ብሎ ይፈራል። ማስጀመሩ ልክ እንዳይደለ ማናችንም መረዳት እንችላለን። ልክ ለምን አልሆነም ብዙ ምክንያቶች ቢሆኑም አንደኛው ምክንያት ሩሲያን በጦርነት መወጠር ነበርና ዩክሬን ላይ ያለው እየገፋች ከሄደች የሚቀጥለው ስቴፕ ኢራን ጠንካራ ትሆናለች። ኢራን ጠንካራ ከሆነች እስራኤል ትጎዳለች የሚሉ የመሳሰሉት ሲሆን ሩሲያ ግን ለዩክሬን ለእስራኤል የከፈለችበት ዋጋ እንደተካደች ታምናለች። የተካደችው 22 ሚሊዮን ዜጎቿን ሰውታ የናዚን ካምፕ አፍርሳ የታጎሩትን እስራኤላውያን ያወጣችው እስራኤል ናት። እስራኤላውያን ያዳነችው ሩሲያ ናት። ምክንያት አላት። ሮም እስራኤልን ባፈረሰች ጊዜ የተወሰኑት ሰዎች የሸሹት ወደ ሩሲያና የቀረው ደግሞ ወደ አፍሪካ ነው የሸሹት። በመርከብ ሀብታሞቹ ምናምኖች ናቸው ወደ ሮሜ የሄዱት። በሮሜ ያሉት ሰዎች ግን እንደገና በተለያየ ሃይማኖታዊ መልክ ለብዙ ዓመት ፍጻሜ ያገኘላቸው ዛዮኒስት ሆነው የተመለሱት እነሱ ናቸው። ኦኬ። ስለዚህ ሩሲያ ከእስራኤል ጎን ቆማ የእግዚአብሔር ሕዝብ ናቸው ላድናቸው ብላ ሕይወት ከፍላ ካመጣች በኋላ አብሮ ላለመጠፋፋት አብሮ ለመደጋገፍ ቃል ከተገባቡ በኋላ በመጨረሻው በአሁኑ ጦርነት ከአሜሪካ ጎን በመቆም ክዳታለች። ሩሲያውያን እዚህ ደርሷል። ኢቭን ከጥቃት ለመከላከል በጣም ብዙ ጊዜ ተው በማለት የሙስሊም ጦር እንዳይነካት ታግሏል። ፑቲን ኪዳኑን ጠብቆ ሞክሯል። ሩሲያ ክደዋለች፣ እስራኤል ክደዋለች የሚል ነው። እሱም ደግሞ በተራው አስፈላጊ ሚስጥሮችን የስለላ ውጤቶችን የኢራንን መረጃዎች ኢራን ውስጥ ያሉትን የእስራኤል የስለላ ተቋማት እንትኖችን አሳልፎ እንደሰጠ ኤክስፔክት ይደረጋል እና ጋፕ ውስጥ ከዛ መከላከያ መሳሪያዎች ምናምን በመስጠት ያደርጋል። ጦርነቱ በሁለቱ መካከል ባክግራውንድ አላቸው። ከሃይማኖታዊ ፍልስፍና አንጻር ግን የምስራቁ ዓለም የሞራል ልዕልናው ከምዕራቡ ዓለም የተሻለ ነው። ከእግዚአብሔር መለኮታዊ ሳቢ አንጻር ወንድ ሴትና ፑቲን ተጠቅሞበታል። ሶስተኛ ጾታ ትፈልጋላችሁን ነው ያለው። ስለዚህ ሰው በተፈጥሮ እንደዚህ ነው በሚለው ሐሳብ ውስጥ ማለት ነው። እሺ ሪሊ በሁለቱ መካከል እስራኤል ትቀጣለች አትቀጣም? ለምን ትቀጣለች? የሶስተኛው ዓለም ጦርነት በእግዚአብሔርና በዚህ ዓለም አምላክ ከሆነ የዚህን ዓለም አምላክ እነ ኔታንያሁ ቡድን እንዴት ይሸፍነዋል? ከአዲስ ኪዳን ትምህርት አንጻር ነው። ራእይ መጽሐፍ ነው። በነገራችን ላይ ሰሞኑን አንዳንድ የራእይ መጽሐፎች የመጨረሻው ዘመን እስራኤል ትንቢት ምናምን የሚል አንብቤ ነበርና ክርስቲያኑ ማህበረሰብ በዛ መንገድ ነው የሚያጭበረበሩትና ዳንኤል መጽሐፍ ላይ ይነሳሉ። ኢየሱስ ክርስቶስ የዳንኤልን መጽሐፎችን ፈጽሟቸዋል።
ኢየሱስ ክርስቶስ ምንድን ነው ያለው? በዳንኤል መጽሐፍ እንደተጻፈ የሰው ልጅ በኃያሉ እግዚአብሔር ቀኝ ይቀመጣል ብሎ አምላክ ሆንኩኝ ምናምን ብሎ ያስገደሉበት ፖይንት እሱ ነው። የዳንኤልን መጽሐፍ ፈጽሜዋለሁ ስላለ አሁን ዳንኤል ላይ የሚቀመጡት የኢየሱስ ክርስቶስ ትምህርት ልክ አይደለም፣ አዲስ ኪዳን ልክ አይደለም፣ ዮሐንስ ራእይ የሰጠን ማብራሪያ ልክ አይደለም፣ ስቲል ዳንኤል ነው ስለሚል ነው ዳንኤል ነው ብለው ለመንገድ ነው የሚፈልጉት። ይሄ ፖለቲከኞቻቸው ሃይማኖት ቤቶችን ለማጭበርበር የተጠቀሙበት መንገድ ነው። ኦኬ ራእይ መጽሐፍ ግን ምንድን ነው የሚነግረን? የምትቀጠዋ ሴት አመንዝራይቱ ሴት አድራሻዋን ያስቀምጥልናል ዳንኤል ራእይ መጽሐፍ ላይ። ራእይ 16 እና 17 ላይ አለች። 14 ላይ የወይን እርሻዋ ትቀጣለች ይላል። ወይን የእስራኤል አርማ ነው። ሁለተኛው ሐሳብ እስራኤል ስለመሆኗ አርማጌዶን በኤፍራጥስ ወንዝ ላይ ወንዝ ደረቀ ይላል ቀጪዎች እንዲመጡ። ስለዚህ የሚቀጧት ሲመጡ ኤፍራጥስ ኮረቅ ኤፍራጥስ ጋር ነው ያለችው። አርማጌዶን የሚለውን ደግሞ በዕብራይስጥ አርማጌዶ ስላለ ዕብራይስጥን የሚለውን ቃል ይጠቀማል። ኦኬ ሴቲቱን ደግሞ በተመለከተ ግልጽ ያለ ፎቶዋን ያመጣታል ወደ ጥፋት ትሄዳለች ስለሚል ሴቲቱን እንደዚህ ይላታል። አመንዝራይቱ ሴት 7 ተራሮች ላይ የተቀመጠች ይላል። 7 ተራራ G7 ነው። ሮም፣ ጀርመን፣ እንግሊዝ፣ ፈረንሳይ፣ ካናዳ፣ አሜሪካ፣ ጃፓን። አሁን የሚንጫጩት እነኚህ ናቸው በዋነኛነት። ሴቲቱን ተሸክመዋታል ይላል። ሴቲቱ ደግሞ ከነሱ ጋር አመንዝራለች። የእግዚአብሔር ሕዝብ ነኝ ብለው እንዲሸከሟት አድርጋለችና በ7 ተራሮች ላይ የተቀመጠች ሴት ይላል። እስራኤል ታዛቸዋለች እኮ በነገራችን ላይ እየተጠቃው ስለሆነ እንዲህ አይነት እርምጃ ወሰዱ ብሎ ማለት ነው። ይሄን ያደርጋሉ። በተለይ የአሜሪካን ቢሮክራሲ እንደዚህ ይዘዋታልና። ኦኬ 7 ተራሮች ላይ የተቀመጠችው እስራኤል ነች። G7ን በተመለከተ ማለት ነው። ተጨማሪ እናመጣለን። እዛው ላይ ያለላችሁ በጣም አእምሮ ያለው ስለ ሴቲቱ ያስረዳል። እንደዚህ የሚል አመንዝራይቱን ሴት ብዙ ሲያዩ ይደነቃሉ። ሚስጥራዊ ስም ተጽፎባታል። አመንዝራ የሚል ሚስጥራዊ ስም። ይህን ስም የሚያዩት ጥበብ ያላቸው ብቻ ናቸው። ጥበብ ከክርስቶስ የተገለጠላቸው ናቸው። ሌሎቹ የክርስቶስን ራሱ ስለሌላቸው ያን ጥበብ ሊያደርጉ ስላልቻሉ እስራኤልን ተሸክመው ይታገላሉ። የእግዚአብሔር ሕዝብ እያሉ በፍጹም አይደለችም። ክርስቶስን በመቃወም ናትና ጋለሞታ ነው የሚላት። ገላ ሞታ ባሏን ገላ የሞተች ነች። እግዚአብሔር ባሌ ነው ትል ነበር፣ ግን ባሏን ገላለች የሰልጣትን መሲህ። ከዛ በኋላ ከገደለች በኋላ አመንዝራ ናት። እነኛን በውሽማነት ይዛለች። እነሱም አይወዱትም። እነሱ ደግሞ ሮማን ኤምፓየር የግሪክና ምናምን አማልክቶችን አሉ የሚባሉ ሴታ አማልክቶችን ተሸክመው ግን ክርስትናን በዛኛው ልብስ ውስጥ ሆነው ለማጥቃት የሞከሩ ሁሉንም ውንብድና ላለፉት 100 ዓመት የሰሩ ናቸው። እነሱ መቀጫ አብረው ነው የሚቀጣው። የሚዲያ ባለቤቶች ናቸው። የመሳሰለውን ነው። ኦኬ አሁን ወደ መጨረሻ ላይ ሴቲቱ አስቀድማ ነበረች። የሴቲቱ መንግስት አስቀድሞ ነበር። ዮሐንስ ራእይን መጽሐፍ ሲጽፍ የለም። ጥቂት ቆይቶ ግን ከጥልቁ ዘንድ ይወጣል ስለሚል ከጥልቅ ወጥቷል። ፈርሳ ነበር። ሮማ ፈረሰቻት። ጥልቅ ነበረች። ከዛ በኋላ ተመልሳ ወጣለች። ሮማ ወጣቻት ብሏት እና አውሮፓም ተሰባስበው ምናምን ብለው መልሰው ወደዚህ ቦታ ላይ አስፈራዋታል። ደግሞም ወደ ጥፋት ይሄዳል ነው የሚለው። ወደ ጥፋት ይሄዳል ስለሚል ከዛ ከጥልቅ የወጣችው አውሬ መልሳ ወደ ጥፋት ትሄዳለች ስለሚል ጥፋት ተዘጋጅቶላታል ማለት ነው። ፑቲን ግን በትክክል ይሄን ቀጭ ነውን? ቀጭ መሆኑን አስረድቻችኋለሁ። እግዚአብሔር ይሄን አዘጋጅቷል። በመሰረቱ ፑቲን ወደዚህ አይነት ጦርነት ከምዕራቡ ዓለም ጋር የገባበት ጦርነት በኔቶና በዋርሶ መካከል በተፈጠረ ክፍፍል ኔቶ ሜምበር አድርጉኝ ብሎ ለምኖ እምቢ ያሉት ደግሞ ፋይናንስ አድራጊዎቹ የሮክስ ቻይልድ ቤተሰቦች ናቸው። ያባረሩትም እነሱ ናቸው። የተለያዩ የቀለም አብዮት አስፈጥረውባቸዋል። በሁሉም የቀለም አብዮት ግን መጨረሻ ላይ ሩሲያ ጸንታ ቆይታለች። አሁን ሩሲያን በዛ ውስጥ ለመቅጫነት ይጠቀምባታል። እውነታው ይሄ ነው። እባካችሁ አሰላለፋችሁን አስተካክሉ። ጦርነቱ ይህን ይመስላል። አመሰግናለሁ። እግዚአብሔር ያክብር።